ቹቻ ደግሞ አራ ቹቻ ምናምን አትበይ እሺ አሁን የተባልሽውን ብቻ አርጊ ዞር ዞር እያልሽ አሳዩ ማለት ምን ማለት ነው ቤዚቲ ፍቅራችን የእውነት ነው መቼም ቢሆን አንለያየም ማለት ነው አይደል በቃ አሁን ጊዜ ከመናጠፋ ወደ ግብዣው ቦታ ሰላም ያፍላ ፍቅር ቤተሰቦች አፍላ ፍቅር ክፍል 144 ይለቀቅ የምትሉ ይሄ ቪዲዮ ላይ ኮሜንት ላይ ገብታችሁ አፍላ ፍቅር 144 ይለቀቅ ብላችሁ ጻፉ። ቡቼ ከማን ጋር የሚሆን ይመስላችኋል? ከጄሪ ጋር፣ ከኤርሚላ ጋር ወይስ ከኤቫን ጋር? እስኪ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ያለፈው ክፍል ላይ እንደተመለከታችሁት ሶሲን ጸጋ አንቃት ነበር ማለት ነው። ምን ልታረጋዝ ነው ብለን በጣም ጓግተን እየጠበቅን ነበር። ሶሲ በጣም በፍራቻ ስትርበተበትና ስትንቀጠቀጥ ነበር። ያው የሁኔታዋ ደግሞ ጸጋን ያላቅሟ ተንጠራራች እንድትባል ያስደርጋታል ማለት ነው። በቃ ብዙ አይነት በሽታዎች አሉብኝ ሞትብሻለሁ ያለሻ ስትለምና ስትማጸናት ነበር ማለት ነው። ከዛ ጸጋ ገፈተረቻትና ካሁን በኋላ እኔ አጠገብ እንዳላይሽ ብላ ትታት ሄዳለች ማለት ነው። ሄለን ደግሞ የዛ ሰዓት ላይ በጣም ሮጣ እንደጠፋችና ቃልን ደውላ ሚኪን ትጠራዋለች። ከዛም ከጠራችው በኋላ ቦታውን ተነግረውና እሱም እየሮጠ ይመጣል ማለት ነው። ሶሲም ትመጣለች። ግን ሶሲ አንቺ ምን አይነት ነሽ? ቢያንስ ጓደኛሽን አታስጥይም? ከኋላ በመንገር አትመሻትም? ወይ አትወረውሪባትም? እንዴት እኔን ጥልሽን ትይዣለሽ ብላ ትናገራለች ማለት ነው። በቡቼና በአፍቃሪዎቹ መካከል ያለው ትንቅንቅ በጣም ኃይለኛ ሆኖ እየቀጠለ ይገኛል። ሁሉም አፍቃሪዎቹ እየመጡ እየተንጫነጩና እሱ ጋር እያለቀሱ ይሄዳሉ። ከሄቨን ውጪ ከሄቨን ጋር የተስማሙ ይመስላል። እሱም አፍቃሪዎቹን ማለትም ጄሪንና ሄርሜላን ለማብሸቅ እየተጠቀመ ያለው አማራጭ የሄቨንን ስም እየጠራና ሄቨን ሳምቺኝ እያለ ማብሸቅ ነው ያለው አማራጭ። እናም እየሰራለት ይገኛል። ያለፈው ክፍል እንደምታስታውሱት ጄሪ ከቡቼ ጋር በጣም ተነጋግረውና ተቆጥታ ነው የሄደችው። በጣም ያለቃቀሰች ነበር። ዛሬ ክፍል ላይ ደግሞ ሄርሜላ መጣ ጄሪን ነገር ትፈልጋታለች ማለት ነው። ትናንትና እርሜን ባልመጣስ እየተናፋረቅሽ ዋልሻሉ ብላ ትናገራታለች። ይህን ያህል ከቡቼ ፍቅር ይዞሻል ማለት ነው ስትላት አው ፍቅር ይዞኛል በሱ ፍቅር እየተሰቃየሁ ነው ብላ እንደማሾፍ አድርጋ ትመልስላታለች ማለት ነው። ነገር ግን አንቺ እልህ የያዘሽ ከማይሆንና ያለ ቦታው ካለ ሰው ጋር ነው ይልቅ ሄቨን ቡቼን እንዳትቀማሽ ብላ ጄሪ ትናገራለታለች ማለት ነው። ይህ የተናገረችበት ምክንያት ደግሞ ሄርሜላን ቡቼንና ሄቨንን እንደማለያያ መንገድ ተጠቅማ ከሄቨን ጋር አንዴ ከተለያየች ሄርሜላ አትከብደኝም ብላ አስባ ያስመስልባታል ማለት ነው። ከዛም ቡቼ ወደ ቤት በሚሄድበት ሰዓት ላይ ጄሪ ትጠብቀውና ታናግሯለች ማለት ነው። ባላየ ማለፍ ነው ትለዋለች። እሱም አላወኩ ነበር አንቺ ሞሽን የተጠራጠርኩ ነው ብሎ ይመልስላታል። ብቻ ብዙ ከታወሩና ያው ከተጨቃጨቁ በኋላ የኔ ፖፖታመስ ብሎ ጥሏት ይላል ማለት ነው። እሷ በጣም ተናዳጅና ኃይለኛ ቁጡ ናት። ምናልባት እንደ ሄቨን ሆኖ ቢቀርቡት ኖሮ ይህን ያህል ሄርሜላና ጄሪ ይሰቃያሉ ብዬ አላስብም። እንደ ሄቨን መልኩ ቢቀርቡት ጄሪም በጣም እሱ ላይ ቁጣ ታበዛበታለች፣ ሃርድ ትሆናለች ማለት ነው። ሄርሜላም ደግሞ ለምነኝ ወደደኝ እያለች ትጨቀጭቀዋለች። እሱም ሁለቱንም እንዳይቀርባቸው ያደረገበት መንገድ ነው። ከዛም ጄሪ ከሰናበተችው በኋላ ደግሞ በአሁኑ ክፍል ሄርሜላ ሄዳ ትጨቀጭቀዋለች ማለት ነው። መልሳ ቡቼን አንተ ምን አይነት ሰው ነህ? አንተና ስቀር እንዴት ቀረሽ ላይ እንኳን አታስብም ብላ ትናገራለች ማለት ነው።
ማን ነው ለመሆኑ ልብህን የሰረቀ ብላ ስትለው ሄቨን ናታ አንዴ እየሳመችኝ አንዴ እየሳመችኝ ብሎ ይመልስላታል። ማንንም የሳመች ስትለው ብቻ የቱ ጋር እንደሳመችኝ አላውቅም ልቤን ስታቀልጠው ነው የተሰማኝ ብሎ ይመልስላታል። እሷን ለማቃጠል ማለት ነው። አንተ እኔን ታፈቅደኛለህ ነበር እንዴ ወይስ ውሸትህን ነው ትለዋለች። ኧረ አፈቅርሻለሁ ሲላት ታዲያ ለምን እንደ አፍቃሪ ሰው አትሆንም ትለዋለች። አፍቃሪ እንዴት ነው የሚሆነው ከሚወዱ ሰው ጋር አብሮ የሚውሉ ከሚወዱ ልጅ ጋር ስርስር ነው የሚለው ብላ ትመልስላታለች። እሷ ካልፈለገች ሲላት ባትፈልግም ከሷ ስርስር ይሆናል ብላ ትመልስላታለች ማለት ነው። ቡቺም እንግዲህ ዛሬ ውስጡን የተናገረ ይመስላል ማለት ነው። በድህነቴ ንቀሽኝ በድህነቴ ከናቅሽ ልጅ ጋር ፍቅር እያልኩኝ ልጃጃል አልፈልግም ብሎ ይናገራል። ምን ማለት ነው ብላ እሷ ለመጠየቅ ብትሞክርም እሱ ግን ለማንኛውም ደህናዋይ ብሎ ጥሏት ሄዳል ማለት ነው። እየዘፈነ ሄርሜላ በጣም ትቃጠላለች። ለተያይዛዩ ፍቅር ይዟት ብቻ ፍቅር የያዘበትን ምክንያት ምልክት እያሳየችን ትገኛለች። እንዴት ነው ማይረዳኝ ወይስ ለመበቀል እየሞከረ ነው እኔም ብላ ስትናገር ሰምተናታል። ለማንኛውም ሄርሜላም ጄሪን እየጨቀጨቁት ይገኛሉ ማለት ነው። በሌላ በኩል ደግሞ ያሬድና ቤዛ አዘር ሌቭል ላይ የሚገኙት ማለት ነው። ሁለቱም በጣም እየተስማሙ ነው። ከእለት ወደ እለት የምናውቀው ነገር ነው። አሁን ደግሞ ጭራሽ ካንተ አለኝም ብላ አረጋግጣላታለች ማለት ነው። ወደ ኤፒሶዱ ሊያልቅ አካባቢ ላይ ሁለቱ አንድ ላይ ሆነው ዘንጠው ነበርና ካንተ አለኝም እያለች ትናገር ነበር ማለት ነው። የሁለቱ ፍቅር የሰመረላቸው ይመስላል። ከብዙ ልፋትና ድካም በኋላ 143 ክፍሎችን 142 ክፍሎችን አሳልፈን የነሱን ፍቅር ሲያጣጥሙ ተመልክተናል ማለት ነው። እስከዛሬ ምንም ጠበለ ነገር አልነበረም ብዙም። ለማንኛውም ድራማው አሪፍ እየሆነ ይሄደ ይገኛል ማለት ነው። እንደተለቀቀ ኮሚኒቲ ፖስት ላይ ስለምንለቅላችሁ እንደተለቀቀ እንዲደርሳችሁ ይህን ቻናል ላይክ ሰብስክራይብ እና ኮሜንት እየገባችሁ ጻፉልን ማለት ነው። መልካም ጊዜ ይሁንላችሁ። ሰላም ለኢትዮጵያ። ኢትዮጵያ ለዘላለም ትኑር።